ባል እያላት ቤተሰብ እኔ እየረዳኋት እኔ ሳያቅተኝ መታ እዚህ ጋር በማልቀሷ ኢትዮጵያ ሕዝብ መቼም ሁሉም ኢትዮጵያ ሕዝብ ይረዳዳል። አለቀሰች። እስካሁንም ሊረዷት ይችላሉ። ከዚህም በፊትም ያለውን ግን ስንት አይነት የወደቀ እግር የሌለው ስንት አይነት 3-4 ልጆች ይዞ መንገድ ላይ ጎዳና የሚያሳዝናል። ግን እሷ ጤና አላት። እቺ የሚያምር ልጅ እንደው ልብ አይቶ አይን ይፈርዳል። እንዴት አይቶ እንኳን በጣም ኩስማናና እንትን ያለዋል። ይህ ሁሉ ነገር እያለ ስንት የሚረዳ ህዝብ እያለ ኢትዮጵያ ውስጥ ስንት አይነት ህዝብ የሚረዳል። ይህ ሁሉ የሚረዳ ህዝብ እያለ ዛሬ እሷ እዚህ ጋር መጣ። አንድ እኮ ሰው እሷን ለመርዳት ሲያስብ እኮ ምናልባት ሴት ነች፣ በጣም አንጀት ትበላለች። እኔ ቪዲዮዋን ሳይ በጣም ነው የተሰማኝ። እንዲህ አይነት አቀነባብራ ወይ ነው ከኋላ ሰው አንድ አይዞሽ አላታል። እንዲህ አይነት አቀነባብራ እዚህ ሚዲያ ላይ ተናግራ ህዝብ እንዲረዳት ያደረገችው ስህተት ነው። እታች ድረስ ተወርዶ ይሄ ነገር መጠናት አለበት እላሉ። አንተ አሁን መረዳቷ ታሪኳን ተበድያለሁ ብላ እንደዚህ መናገሯና መረዳቷ ደግሞ እንዲህ ስትረዳ እሷ ቀድማ ስላንተ እንደነገረችን ቅናት ነው ለምን ትረዳለች በሚል ነው ይሄን ሐሳብ እየነገርከን ያለው ወይስ እኔ እሷን እያኖርኳት ነው? የእሷን ጥያቄ ልጠይቅህ። ምንም አልልም ስላለች እሷን ሆኜ ልጠይቅህ ብዬ ነው። እቺ ልጅ ታሪኳን ተናግራለች። ሴት ናት። የ11 ወር ህፃን ይዛለች። በራሷ ደግሞ ስራ የላትም። የሆነችውን በሙሉ ነግራናለች። ታሪኳ እኛንም አሳዝኖናል፣ ተመልካችንም አሳዝኗል። በዚህ ምክንያት ሰዎች እየረዷት ነው። ስለዚህ በመረዳቷ ቅናት ነው። አይ እኔ እሷን ማኖር እችላለሁ፣ ለእሷ የምትረዱትን ከእሷ ለባሰ አድርጉት ነው። አብራራለን። እኔ ባይዘ ቅናት አይደለም፣ ግን ታሪኳን ተነግራለ ብቻ ምናምን እርዱኝ ማለት እንደ ማንኛውም የቻለ ይርዳት፣ ያልቻለ እንደፈለጉ ማለት። እኔ እሷን በቂ ማኖሪያ አኖራታለሁ። ሁሉን ነገርም እየረዳዋን ነው። አብረንም ነበርን። አብረን ከሆን በኋላ እንደውም የተለያየ ነው። ኦልሞስት 2 ወር ምናምን ይሆናል። ክስ ተተካሰስን በኋላ ቤት ውስጥ ሌላ ችግር ከሚፈጠር ሁሌ ቢላዛ ሁሉ መታ ባጃጅን ሁሉ ቀዳለች። ሸራውን ፎቶ አንስቼዋለሁ። በኋላ ማሳየት እችላለሁ አሁንም ቢሆን እና የሁሉ ስላደረገች ለነፍሴ ስለፈራው እሷ ሴት ስለሆነች ግዴታ ቤት ተከራይቼ ስትኖር ታውቃለች። እሷ ብቻዋን ነው ብቻዋን ተከራይቼላት ብቻዋን ነው የምትኖረው እስከ 12። አሁን ኪራዩ የሚያልቀው በ12 ነው፣ ገና አላለቅም። ስትኖር ግን እኔ እንኳን ባጠፋ ጓደኛ ያለ አብሮ ጓደኛ ሂድ ይሄንን አድርስላት እኔን ካየችኝ እዛ ግብ ከሚፈጠር ብዬ እሱ ነበር ሲያደርስላት ነበር። ምን የሚያደርስላት ለእኔ ስትነግሪኝ እኮ እኔ እህቴ አድርጌሻለሁ አይደለም? አንቺ እኮ ታላቅ እህቴ እያልሽኝ ነበር አይደለም? እሱን እንዴት አድርገን እናሳድጋት? ምን ይሻልሻል? እንዴት ይሆንሻል? ይበርዳታል? ወይኔ ካልሲ የላትም ጫማ የላትም። እኔም እኮ ከማንም ከኢትዮጵያ እኩል እኮ እኔ ልቤ ውስጥ ገብተሽ ለራሱ ተንሰፍስፍ ያለሁኝ ያናድደኝ ይመስልሻል? እኛ እኮ አምነንሽ እኮ ነው። እኔ ተክሌ በጣም